የቲክቶክ አካውንታችሁ ሀክ እንዳይደረግ እነዚህን 6 ነገሮችን ግዴታ አድ ማድረግ አለባችሁ ወይም ማስተካከል አለባችሁ። ከዚያ በፊት የብዙ ሰዎች ስህተት ልንገራችሁ። አብዛኛው ሰው የቲክቶክ አካውንትን በስልክ ቁጥር ይከፍታል። ነገር ግን ብዙ የሚደረጉ ነገሮች አሉ፣ አያስተካክልም። ያ በዚያች ተማምኖ በቃ ይተዋል። ያ ማለት ጥፋት ወይም ችግር የሚያመጣበት የቱ ጋር እንደሆነ ልንገራችሁ። ለምሳሌ እኔ የአንድን ሰው ስልክ በቀላሉ በስልክ ቁጥር የተከፈተ አካውንት ሀክ ማድረግ እችላለሁ፣ ወይም የመውሰድ ፍላጎት ካለኝ በቀላሉ መውሰድ እችላለሁ። ያ ማለት እንዴት መሰላችሁ? ወይም በሆነ አጋጣሚ ሲም ካርዳችሁን የሆነ ሰው ቢያገኝ በቀላሉ አካውንታችሁን አክሰስ ማድረግ ይችላል ወይም ሀክ ማድረግ ይችላል ማለት ነው። ይህ የሚደረገው እንዴት መሰላችሁ? በስልክ ቁጥር ለተከፈተ ቲክቶክ አካውንት ቲክቶክ የሚልከው ምንድነው? አንድ ኮድ ብቻ ነው የሚልከው፣ ሌላ ነገሮች አድ ካልተደረጉ ማለት ነው። ለምሳሌ በዚያ ሰውዬ ቁጥር ሎጊን ለማድረግ ሞከርኩ። ከዚያ ቲክቶክ ምን ይልክልኛል? ማረጋገጫ ኮድ ወይም 6 ዲጂት ይልክልኛል። ያንን ኮድ በዚያ ሲም ላይ ካገኘው በኋላ በቀላሉ ያንን አካውንት መውሰድ ትችላለሁ። ምክንያቱም ሌላ ብዙ ሴኪዩር የሚደረጉ ነገሮችን ስላላስተካከለ ማለት ነው። እና በዛሬው ቪዲዮችን 6ና ከዚያ በላይ በጣም ወሳኝ የሆኑ ነገሮች አሉ። እነሱን እንዴት እንደምታስተካክሉ አሳያችኋለሁ። ይህን ቪዲዮ የምሰራበት 2 አይነት ምክንያቶች አሉ። አብዛኛው ሰው በውስጥ መስመርና ቴሌግራም ላይ የሚጠይቁኝ ጥያቄዎች ምንድን ነው? አካውንቴ እንደዚህ ከፍቼ ጠፋብኝ፣ ላገኝ አልቻልኩም ይሉኛል። ይህ ቪዲዮ ደግሞ ለእናንተ በጣም ጠቃሚ ነው። ከዚህ ቪዲዮ በኋላ ማስተካከል አለባችሁ። ሁለተኛው ደግሞ ምንድነው? ከነ የቲክቶክ አካውንቶች የሚገዙ ስላሉ ወይም እኔ ጋር የቲክቶክ አካውንቶችን መግዛትን መሸጥም ትችላላችሁ። ከኔ አካውንት ስትገዙ ግዴታ እነዚህ ነገሮች ካላደረጋችሁ አካውንታችሁን ሊወሰድባችሁ ስለሚችል ይህንን ቪዲዮ እስከ መጨረሻ አይታችሁ አካውንታችሁን ሴኩርድ ማድረግ አለባችሁ። ከኔም ብቻ ሳይሆን ከሌላ ሰውም ስትገዙ እነዚህን ማድረግ አለባችሁ። በዚህ አጋጣሚ ደግሞ የቲክቶክ አካውንት መግዛት መሸጥ የምትፈልጉ እኛ ጋር በተመጣጣኝ ዋጋ መግዛት ስለምትችሉ ወይም መሸጥ ስለምትችሉ ከ10,000 ፎሎወር በላይ አክቲቭ የሆኑ አካውንቶችን መግዛት ትችላላችሁ። መሸጥ የምትፈልጉም ደግሞ እንደዚያው ከ10,000 ፎሎወር በላይ ያሉ አካውንቶችን እኛ ጋር መሸጥ ትችላላችሁ በተመጣጣኝ ዋጋ ማለት ነው። እኛን ለማግኘት ወደ ቴሌግራም ትሄዱና ሰርች ማድረጊያው ላይ @ጸግሽ_27 ብላችሁ ሰርች ታደርጉ። እዚህ ጋር በጣም ብዙ አካውንቶች አሉ። የሚመቻችሁን መርጣችሁ መግዛት ትችላላችሁ። በዚያም ደግሞ መሸጥም የምትፈልጉ እንደዚያው መሸጥ ትችላላችሁ ማለት ነው። ከዚያ በፊት ይህ ቪዲዮ ለብዙዎች ስለሚጠቅም ላይክ ስታደርጉ አልጎሪዝሙ ለሁሉ ስለሚያዳርስ ይህንን ቪዲዮ ላይክ አድርጉ። እንዲሁም ይህንን ቻናል ሰብስክራይብ በማድረግ የተለያዩ ጠቃሚ ቪዲዮችን ማግኘት ትችላላችሁ። ታውቃላችሁ እኔ ኮንቴንት ቴክ ላይ ነው። የተለያዩ ጠቃሚ አፕሊኬሽኖችን ሜክ መኒ ኦንላይን በሆነ ገንዘብ የምንሰራባቸውን የዩቲዩብ ማስተር ክላስ የተለያዩ ጠቃሚውን ነገሮችን ምልቀው። በዚህ አጋጣሚ ደግሞ ይቅርታ መጠየቅ የምፈልገው ለተወሰነ ቀናት ከዩቲዩብ ጠፍቻለሁ። በሆነ በራሴ ግል ኬዝ እና አንዳንድ ነገሮች ችግር ነው። አሁን እንደምታዩት ኖርማሊ ሙሉ በሙሉ ወደ ዩቲዩብ እና ቲክቶክ ወደ ተለያዩ ሶሻል ሚዲያዎች ስለመጣው ኖርማል ቋሚ አድርጌም ስለያዝኩት ከዚህ በኋላ በሳምንት በትንሹ 3 ቪዲዮ 4 ቪዲዮ ለቃለሁ። ስለዚህ ጠቃሚ የሆኑ ቪዲዮችን እኔ በራሴ ላይ ተሞክሮ ያደረግኳቸው ሙሉ ቪዲዮችን ለእናንተ አካፍላለሁ። ስለዚህ እናንተ ምን ታደርጋላችሁ? ሳብስክራይብ የምትለው እዚህ ጋር ትነካላችሁ። ከዛ እኔ የምለቃቸው ቪዲዮች ደግሞ ሁሌ በትኩስ ወይም እንደለቀኩ እንዲደርሳችሁ የደወል ምልክቷን ትነኩና እዚህ ጋር ኦል ምትሏል ስታደርጉ ሁሌ የምለቅላቸው ቪዲዮች ይደርሳቸዋል ማለት ነው። ከዚያ በተጨማሪ ደግሞ እንደተለመደው እኔ የማደርገው ምንድነው በየቪዲዮ ጥያቄ ጠይቃለሁ። በትክክል ኮሜንት አድርገው ለመለሱ ደግሞ ሽልማት በየቪዲዮቼ ስለምሸልም እናንተም ይህንን ሽልማት ለማግኘት የመጀመሪያ ማድረግ ያለባችሁ ምንድነው ህግና ደንቡ የመጀመሪያው ይህንን ቪዲዮ ላይክ ማድረግ፣ ከዛ ይህንን ቻናል ደግሞ ሰብስክራይብ ማድረግ፣ የምጠይቀውን ጥያቄ ደግሞ በትክክል ኮሜንት ላይ መመለስ ማለት ነው። የዛሬ ጥያቄ ምንድነው? የዛሬ ጥያቄያችን ምንድነው? በአፍሪካ በህዝብ ብዛት ማለት ነው ከፍተኛ ቁጥር ያላት ሀገር የት ናት? እሺ መልሱን እዚህ ስክሪን ላይ እንደምታዩት አስቀምጬላችኋለሁ። ከሶስቱ የትኛው ነው? ኤ ከሆነ ኤን፣ ቢ ከሆነ ቢ፣ ሲ ከሆነ ሲን እዚህ ጋር ኮሜንት ላይ አስቀምጡልኝ። በትክክል ለመለሱ በቀጣይ ቪዲዮ ራንደም አውጥቼ እሸልማለሁ። ወደ ቪዲዮአችን እንገባለን። በመጀመሪያ የኛ አካውንት ሴኪዩር እንደሆነ የምናይበት ምን ጋር ነው? ወደ ፕሮፋይላችን እንገባለን። እዚህ ጋር ለምሳሌ ወደ ፕሮፋይላችን ከገባን በኋላ ከላይ 3 ነጠብጣብ አለ። እሺ ከዛ ደግሞ እዚህ ጋር ሴቲንግ እና ፕራይቬሲ ሚል አለ እዚህ ጋር እንደምታዩት። ከዚያ በመቀጠል እዚህ ጋር ሴኩሪቲ እና ፐርሚሽን ሚል አለ። እዚህ ጋር ከመጣችሁ በኋላ እዚህ ጋር ሴኩሪቲ ቼክ አፕ ሚል አለ። የኛውን አንድ ጊዜ ትነካላችሁ። ልክ የኛውን ስትነኩ የእናንተ አካውንት ምን እንደተስተካከለ ይነግራችኋል። የኛው ሁለተኛው አካውንት ነው። ለምሳሌ የመጀመሪያ ወይም ከ330 ምናምን ሺህ ፎሎወር በላይ ያለው
የቲክቶክ አካውንቴ እዚህ ጋር እንደምታዩት ሁሉንም እዚህ ጋር እንደምታዩት ሴኪዩርድ አድርጌለውም አብርቼዋለሁ። እዚህ ጋር ከታች ለምሳሌ ሁለተኛው አካውንቴ ላይ ራይት በአረንጓዴ ራይት የሆኑት እነዚህ የተስተካከሉ ናቸው ማለት ነው። ሶ እኔ ራሱ በጣም ችላ ብያለሁ። አንድ ሰው የኔን አካውንት ወይም ኢሜይሉን የኛውን ቢያገኝ በቀላሉ ሀክ ማድረግ ይችላል። ወደ 50 ምናምን ፎሎወር ያለ አካውንት ነው እና ስለዚህ ምን እንዳጎደልኩ እዚህ ጋር ይነግረኛል። የመጀመሪያውና ሁለተኛው ምንድን ነው እዚህ ጋር አሳያችኋለሁ። ስልክ ቁጥርና ኢሜይል ማለት ነው። ለምሳሌ አብዛኛው ሰው ቅድም እንደነገርኳችሁ በስልክ ቁጥር ይከፍትና ኢሜይል አያረግምና ሌላ ነገሮችን አያረግም። ስለዚህ በስልክ ቁጥር ከሆነ የከፈታችሁት ኢሜይል አድ ማድረግ አለባችሁ። በኢሜይል ከሆነ የከፈታችሁት ደግሞ ስልክ ቁጥር አድ ማድረግ አለባችሁ። ስለዚህ ኢሜይል ወይም ስልክ ቁጥር አድ ለማድረግ ምንድነው የምታደርጉት? እዚህ ጋር 3 ነጠብጣቧን ትነካላችሁ። ከዛ እንደቀደሙ ሴቲንግ እንደ ፕራይቬሲ፣ ከዛ በመቀጠል እዚህ ጋር አካውንት የሚል አለ። ልክ አካውንት የሚለውን ከነካችሁ በኋላ እዚህ ጋር አካውንት ኢንፎርሜሽን የሚል አለ። እኔ በኢሜይል ብቻ ነው የከፈትኩት። እስቲና ስልክ ቁጥር አላላኩም። ሶ ኢሜይሉን ስለማቅና ያው ብዙ እንትን ስለማለን ነውና ስለዚህ ለምሳሌ እናንተ በስልክ ቁጥር ከከፈታችሁ ኢሜይል ሚሊዮን በመንካት ትክክለኛና የማትረሱትን ኢሜይል አድ ማድረግ አለባችሁ። ስለዚህ እኔ እዚህ ጋር እናንተ እያያችሁ አድ ላድርግ። እዚህ ጋር ፎን ነምበር የሚለው ላይ አንድ ጊዜ ነካና የኢትዮጵያ ቁጥር ስለሆነ ወይም እዚህ ጋር ኢቲ ብሎ 2+251 ብሎ አምጥቷል። እናንተ አረብ ከሆናችሁ የአረብ ቁጥር ከፊት ትጽፋላችሁ። ለምሳሌ ከፊት መጻፍ ትችላላችሁ፣ ወይም እዚህ ጋር ሀገሩን ሰርች አድርጋችሁ ፈልጋችሁ ማግኘት ትችላላችሁ። ስለዚህ የኢትዮጵያ ቁጥር ስለሆነ ደግሞም የኢትዮ ቴሌኮም ቁጥር ከሆነ 9 ብላችሁ ትጀምራላችሁ። 09 ሚሊዮን 0 ሚሊዮን ከፊት አያስፈልግም። ስለዚህ 9 ብላችሁ ትጀምራላችሁ። ሳፋሪኮምም ከሆነ ደግሞ 7 ብላችሁ ትጀምራላችሁ። ስለዚህ የኔ ሳፋሪኮም ስለሆነ እዚህ ጋር ከዛ ያመጣሁትን ቁጥር ፔስት አደርገዋለሁ። ከዛ እዚህ ጋር 0ን አጥፍቻለሁ። 7 ብዬ በመጀመር እዚህ ጋር እንትን ብያለሁ። ከዛ ልክ ኮንቲኒው እለዋለሁ። ልክ ኮንቲኒው ሲል እዚህ ጋር ኮድ ከቲክቶክ የሚላክ ኮድ አለ 6 ዲጂት ማለት ነው። እዚህ ጋር እንደምታዩት 408950 408950 እዚህ ጋር እንደምታዩት ቀደም ኢሜይል ብቻ ነበር። አሁን እዚህ ጋር እንደምታዩት ፎን ነምበርም ጭምር አለው ማለት ነው። ሶ ይህ ማለት በኢሜይልም ከሆነ ኢሜይሉን አድ ታደርጋላችሁ፣ ትክክለኛ ኢሜይሉን። ከዛ ኢሜይላችሁ ላይ ኮድ ይላክላችኋል። ለምሳሌ እዚህ ጋር ላሳያችሁ የኔ ኢሜይል ከዚህ በፊት የተላከ አንድ አለ። ያው ለእናንተ ለማስተማር ስለሆነ እንደዚህ ነገሮች እንትን አይሉ ማለት ነው። ለምሳሌ እዚህ ጋር ከላይ ቲክቶክ ብሎ 111794 የሚል ኢሜይል የመጀመሪያው ኢሜይል ማለት ነውና እንደዚህ ነው የሚላከውና ያንን የሚላከውን ኢሜይል ደግሞ አሁን ቲክቶክ ስልክ ቁጥር ላይ ኮድ እንደላከው እነሱ አድ ታደርጋላችሁ ማለት ነው። የመጀመሪያውና ሁለተኛው ስቴፕ ከስድስቱ ይሄ ነው። ወደ ሶስተኛው ስንሄድ ደግሞ አንድ ሰው ልክ እነዚህን ኢሜይልና ፓስወርድ ማለት ኢሜይልና ስልክ ቁጥር አድ ስላደረጋችሁ በሆነ አጋጣሚ ኢሜይላችሁን ወይም ስልክ ቁጥራችሁን ቢያገኝ አሁንም አካውንታችሁን ሀክ ማድረግ ይችላል። 100% ዋስትና የለውም። ስለዚህ ሶስተኛ ማድረግ ያለባችሁ ምንድነው? ፓስወርድ አድ ማድረግ አለባችሁ። በሆነ አጋጣሚ ኢሜይላችሁ ቢጠፋ ወይም ስልክ ቁጥራችሁ ቢጠፋ ከሁለቱ አንዱን ካገኛችሁ በፓስወርዳችሁ አማካኝነት ልገቡ ትችላላችሁ። ስለዚህ ፓስወርድ አድ ለማድረግ ደግሞ ቀደም እዚህ ጋር ኢሜይልና ፓስወርድ አድ ካደረግንበት አንድ ጊዜ ስንመለስ እዚህ ጋር ፓስወርድ የሚላለ ፓስወርድ የሚለውን ትነኩና እዚህ ጋር ክሬት ፓስወርድ ይላል። ስለዚህ እዚህ ጋር ማድረግ ያለባችሁ ምንድነው? እነዚህን ካራክተሮችን ለምሳሌ አት ኤንድ ዶላር ፕላስ ምናምን እነዚህን ተጠቀሙ ይላችኋል ግዴታ ማለት ነው። ከታች እዚህ ጋር ምን ይላል? 8 ካራክተር ከዛ አንድ ሌተር መጠቀም አለባችሁ። አንድ ነበር ከዛ አንድ ስፔሻል ካራክተር ማለት ነው። ስለዚህ እናንተን ለማሳየት እዚህ ጋር እንዳትሞክሩት ብቻ እናንተን ለማሳየት ምን ብዬ ልጠቀም? ካፒታል ሌተር ተጠቀም ስለሚያይ ኢትዮጵያ ልበል ዝም ብዬ ኢትዮጵያ ስል እዚህ ጋር ቆይ ላሳያችሁ ፓስወርድን። ኢትዮጵያ አልኳ እዚህ ጋር ካፒታልም ተጠቀምኩ ስሞልም ተጠቀምኩ። ቀጣይ ምን ይቀረኛል? የዶላር ምልክት ወይም እችን አት የምትለዋን ትጠቀማላችሁ። ከዛ በመቀጠል ምን ይላችኋል? ቁጥር አስገቡ ይላችኋል። ስለዚህ እዚህ ጋር የምትፈልጉትን ቁጥር ታስገባላችሁ። ልክ እንደዚህ ስታደርጉ እዚህ ጋር ሶስቱም ራይት ሆኖ ነው የምታገኙት ማለት ነው። ዝም ብዬ ከነዚህ አንዱን ባጠፋ እዚህ ጋር እንደምታዩት ሶስቱ ጠፍቷል። ስለዚህ እንደዚህ በማድረግ ፓስወርድ ከዛ ኮንቲኒው ትላላችሁ። ኮንቲኒው በማለት ፓስወርድ ታስገባላችሁ ማለት ነውና ይህንን ይመስላል። ከዛ በመቀጠል ሌላኛው ደግሞ ምንድነው? እዚህ ጋር ሴኩሪቲ ኤንድ ፐርሚሽን የሚላለ ልክ ሴኩሪቲ ኤንድ ፐርሚሽን የሚለውን ከነካችሁ በኋላ እዚህ ጋር ማኔጅ ዲቫይስ የሚላለ ልክ ማኔጅ ዲቫይስ ላይ ስገቡ እዚህ ጋር ከናንተ ዲቫይስ ውጪ ሌላ ዲቫይስ ስልካችሁ ካገኛችሁ ለምሳሌ የኔን አሳያችኋለሁ። የኔ ቴክኖ ስፓርክ 10 ፕሮ ነው።
ቴክኖ ስፓርክ 10 ፕሮ ነው። ከዛ በመቀጠል ደግሞ አዘር ዲቫይስ ዩ ሃቭ ሎጊን ኢን ኦን ብሎ ከታች ብዙ ዲቫይሶችን ይዘረዝርላቸዋል። የእናንተ አካውንት ሎጊን የተደረጉ ዲቫይሶች ማለት ነው። ድንገት እናንተ ሳታውቁ እንኳን ሌላ ዲቫይስ ላይ ሰው ሎጊን አድርጎ ከሆነ እዚህ ጋር የድሌት ምልክቷን በመንካት እየነካችሁ ለምሳሌ የኔ ቴክኖ ስፓርክ 10 ፕሮ አይደል፣ ከዚች ውጪ ያሉ ዲቫይሶችን እንዳለ መደለት አለባችሁ። ከዛም በመቀጠል ደግሞ እዚህ ጋር ቀጣይ ያሳያችኋለሁ እንደዚህ ማድረግ አለባችሁ። ከዛ በመቀጠል ሌላኛው ደግሞ ምንድነው ቱ ስቴፕ ቬሪፊኬሽን ኦን ማድረግ አለባችሁ። ለምሳሌ እዚህ ጋር እንደምታዩት የኔ ቱ ስቴፕ ቬሪፊኬሽን የሚለው ኦፍ ሆኖ ነው ያለው ማለት ነው። ስለዚህ እዚህ ጋር ትነኩና የምታስተካክሉት ነገር አለ። ለምሳሌ የመጀመሪያው ቅድም አስተካክለናል፣ ስልክ ቁጥር ፎን ነምበር ይላል። ሁለተኛው ደግሞ ምን ይላል? ኢሜል ይላል። ሶስተኛው ደግሞ አውተንቲኬተር ነው፣ ጉግል አውተንቲኬተር ማለት ነው። ሶ ከኢሜይልም ከፓስወርድም በላይ በጣም አስፈላጊ የሆነው ነገር ቢኖር ይሄኛው ጉግል አውተንቲኬተር የሚለው ነው። እኔ አንድ ጊዜ ቅድም ፓስወርድ አድ ስላላደረኩ ፓስወርድን አድ አድርጌ ልመለስላችሁና ስለ ጉግል አውተንቲኬተር በጣም ብዙ ነገር እላችሁ ፈልጋለሁ። በጣም ወሳኝ የሆነ አፕሊኬሽን ነው። ቲክቶክን ብቻ ሳይሆን የፌስቡክም የቴሌግራምም በዚህ አፕሊኬሽን እንትን ማድረግ ትችላላችሁ። እንዴት እንደምታስተካክሉ አሳያችኋለሁ። እኔ ፓስወርድ አድ አድርጌ እየተመለስኩ ነኝ። እሺ እና እዚህ ጋር ልመለስ አንድ ጊዜ ሴኩሪቲ ኤንድ ፐርሚሽን ከዛ ቱ ስቴፕ ቬሪፊኬሽን ማለት ነውና እዚህ ጋር አሁን ፓስወርድም አድ አድርጌያለሁ። በተለይ እነዚህን አራቱን ነገሮች አድ ካረጋችሁ ከተለያዩ ሃከሮች አካውንታችሁን መታደግ ትችላላችሁ። ሶ እነዚህን ሶስቱን ኢሜል፣ ስልክ ቁጥርና ፓስወርድ ራይት እዚህ ጋር ክሊክ ታደርጉ እዚህ ጋር ይታያችኋል። ክሊክ ማድረግ ትችላላችሁ። ክሊክ ስታደርጉ በሱም ሴኩር ያደርጋችሁ ማለት ነውና አራተኛው ምንድነው? ጉግል አውተንቲኬተር ይላል። ጉግል አውተንቲኬተር ወይ ማይክሮሶፍት አውተንቲኬተር ይባላል። እነሱን ከፕሌይ ስቶር ማውረድ ትችላላችሁ። ሶ ከፕሌይ ስቶር እንዴት እንደምታወርዱ ላሳያችሁ። እኔ ከዚህ በፊት ስላወረድኩት ወደ ፕሌይ ስቶር ትሄዱና ሰርች ማድረጊያው ላይ አውተንቲኬተር ትላላችሁ። እዚህ ጋር አውተንቲኬተር ስትሉ እዚህ ጋር እንደምታዩት አምጥቶላችኋል። እዚህ ጋር ጉግል አውተንቲኬተር ብሎ ያመጣላችኋል። እኔ ከዚህ በፊት ኢንስታል ስላደረኩ ኦፕን ይለኛል። እናንተ ኢንስታል ማድረግ ትችላላችሁ። ይህ አፕሊኬሽን አፕ ስቶር ላይም አለ። በነገራችን ላይ ለአይፎን ተጠቃሚዎች አፕ ስቶር ላይም አለ። ልክ ኢንስታል ካደረጋችሁ በኋላ ኦፕን ሚሊዮን ተነካላችሁ። ኦፕን ሚሊዮን ስትነኩ ኢሜል ያስመርጣችኋል። ስልክ ቁጥራችሁ ላይ ያለውን ኢሜል በየትኛው ኢሜል አድርግላችሁ። ሶ ይህንን ኢሜል ግዴታ መርሳት የለባችሁም። በዚህ አጋጣሚ ደግሞ አንድ ነገር የምናገርላችሁ ምንድነው ቲክቶክ የከፈታችሁበት ኢሜልና እዚህ ጉግል አውተንቲኬተር እንትን የምትሉትን ኢሜል ተመሳሳይ አታድርጉ። ምክንያቱም ኢሜሉን ብትረሱት ሁለቱንም ስለምታጡ ማለት ነው። የኢሜላችሁን ፓስወርድ ወይም ኢሜልን ብትረሱት ሁለቱንም ስለምታጡ ተመሳሳይ አታርጉ። ሁለቱንም የተለያየ ኢሜል አድርጉ። ስለዛ ለምሳሌ እዚህ ጋር ለኔ አንድ ኢሜል አስመርጦኛል። በሱ ላድርግልኝ ወይ እያለኝ ነው። ስለዚህ ነው የምንለዋለው ኮንቲኒው ላለው ምክንያቱም አድርግልኝ እያልኩት ማለት ነውና ስለዚህ እዚህ ጋር ምን ማድረግ አለብን? መጀመሪያ ወደ እንትን እንሄዳለን። ወደ ቲክቶካችን ከሄድን በኋላ አውተንቲኬተር ሚሏን ሴሌክት እናደርግና አውተንቲኬተር ምትሏን ሴሌክት እናደርጋለን። ከዛ ተርን ኦን ምትሏን ከታች እንነካለን። ተርን ኦን ምትሏን ከነካም በኋላ ኪውአር ኮድ ነው ወይስ በዚች ኪ ነው የሚለው። በሌላ ስልክ ከሆነ ኪውአር ኮዱን ስካን ማድረግ ትችላላችሁ። ስለዚህ እኔ በዚሁ በራሱ ስልክ ስለሆነ እዚች ጋር ምን አለች? ኮፒ ምትላለች። እዚች ጋር ጽሁፍ አለች። እዚች ጋር ከኪውአር ኮዷ በታች ጽሁፍ አለች። ምናልባት ስክሪን ሪከርድ ካላረገ ቼክ ያደረኩት አይደለም። ጽሁፋን ኮፒ ኪ ምትሏን ተነኩና ከታች ኔክስት ትላላችሁ። ኔክስት ካላችሁ በኋላ እዚህ ጋር አውተንቲኬተር አፕ ላይ ኮድ አለ ይላል። ስለዚህ ያንን ለማድረግ ደግሞ ወደ አውተንቲኬተራችን እንሄድና እዚህ ጋር አድ ኮድ ሚላለ አድ ኮድ ሚሊዮን ከነካን በኋላ ስካን ኪውአር ኮድ ነው ወይስ ኢንተር ሴትአፕ ኪ ይላል። ሶ ኪውአር ኮድን በሌላ ስልክ ከሆነ ቅድም ያያችሁትን ኪውአር ኮድ ታደርጋላችሁ። ካልሆነ ደግሞ እዚህ ጋር ኢንተር ሴትአፕ ኪ ምትሏን ተነኩና እዚህ ጋር ኮድ ኔም ይላል። የምታረጉት የምንድን ነው? ሶ የቴሌግራም የኢንስታግራም የተለያዩ ነገሮችን ማድረግ ትችላላችሁ። እኔ ቲክቶክ ስለሆነ ቲክቶክ ልበል። እናንተ የፈለጋችሁትን ስም መስጠት ትችላላችሁ። ቲክቶክ ማለት ግዴታችሁ አይደለምና ዩርኪ ይላል። እዚህ ጋር ዩርኪሏን ጫን ብላችሁ ፔስት አደርጋላችሁ። ከዛ ከቲክቶክ ያመጣችሁትን ኮፒ ያደረጋችሁትን ኪ ማለት ነውና ከዛ አድ ትሉና አድ ስትሉ እዚህ ጋር ኮድ ይሰጣችኋል ማለት ነው። ይህ ኮድ በየአንድ ደቂቃው ይቀያየራል በየአንድ ደቂቃው ማለት ነውና ስለዚህ ምን ታደርጋላችሁ? ለምሳሌ እዚህ ጋር ለኔ 44 63 74 ይላል። ወደ ቲክቶክ ሄድና 44
እስቲ 447361 ኦኬ ተሳስቻለሁ መሰለኝ። እስቲ 446374 ማለት ነው። ሶሪ 446374 ይኸው እዚህ ጋር አድ አድርጎልኛል። ከዚያ በመቀጠል ቅድም ያልኳችሁ ማለት ነው አድ ቱ ተረስትድ ዲቫይስ ይላል። አድ ቱ ተረስትድ ዲቫይስ ይላል። ቅድም እንደነገርኳችሁ የተለያዩ ዲቫይሶች ስልካችሁ ላይ ካለ ሪሙቭ ማድረግ አለባችሁ። ሶ የኔ ቅድምም እንዳያችሁ ቴክኖ ስፓርክ 10 ፕሮ ስለሚል ይህንን ዲቫይስ ተረስት ነው ወይስ ትክክለኛው ዲቫይስ ይህ ነው ይላል። አው ከሆነ ከታች አድ ታደርጋላችሁ፣ ካልሆነ አታርጎ የምትሉ ከሆነ ስኪፕ ትላላችሁ። ሶ ግዴታ አድ ማድረግ ስላለባችሁ አድ ሚሊዮን ትነካላችሁ ማለት ነው። ልክ አድ ሚሊዮን ትነካላችሁ። ከዚያ በተጨማሪ ደግሞ ለማረጋገጥ ከታች ማኔጅ ተረስትድ ዲቫይስ የሚል አለ። ሶ እዚህ ጋር ቴክኖ ስፓርክ 10 ፕሮ ከሆነ ራሱ ይሁን ችግር የለው የምትፈልጉት። ካልሆነ ደግሞ ሌላ ዲቫይስ ከሆነ እዚህ ጋር የድሌት ምልክት አለች፣ እሷን ትነኩና ድሌት ማድረግ ትችላላችሁ። ሌላ ተጨማሪ ዲቫይስ ደግሞ አድ ለማድረግ የምትፈልጉ ከሆነ እዚህ ጋር አድ ተረስትድ ዲቫይስ ብላችሁ ሎጊን የተደረገውን ማድረግ ትችላላችሁ። ሶ በጣም ወሳኝ ይህንን ይመስላል። ከዚያ በተጨማሪ ደግሞ እዚህ ጋር ሴኪሪቲ አለርት የሚል አለ። ሴኪሪቲ አለርት የሚለው ላይ ማወቅ ያለባችሁ የእናንተ ምን እንደሚያመጣ አሳያችኋለሁ። እና ሌላ ደግሞ አንድ በጣም ወሳኝ የሆነ ነገር ይቀራችኋል። ሶ እዚህ ጋር ሴኪሪቲ አለርት የሚለውን ስትነኩ እንደዚህ ካላመጣላችሁ የሆነ ሰው ሎጊን አድርጓል ስልክ አካውንታችሁ ላይ ማለት ነው። እና ሶ እንደዚህ የሚያመጣላችሁ ከሆነ እዚኛው ኢሜይል ላይ ይሄኛውን አንድ ጊዜ ተነኩና እዚኛው ኢሜይል ላይ ወይም ስልክ ቁጥር ላይ ኮድ ልክ ያለው ያንን ኮድ አስገባ ይላል። ሶ ያንን ኮድ አምታችሁ ስታስገቡ ከዚያኛው ዲቫይስ አካውንታችሁን ወይም ይደልታል ወይም ነቅሎ ያወጣል ማለት ነውና ሶ ይህንን ይመስላል። ግዴታ እንደዚህ ማምጣት አለባችሁ። እዚህ ጋር ለምን ይላል ላሳያችሁ። ኖ አንዩዥዋል አካውንት አክቲቪቲ ዲቴክት ኢን ዘ ላስት 7 ይላል። ሶ እንደዚህ ማድረግ መምጣት አለበት። ደን ሚሊዮን ትነካላችሁ ማለት ነውና ሶስተኛውና የመጨረሻውና ወሳኙ ምንድነው? እዚህ ጋር አካውንት ሚሊዮን ትነካላችሁ። ከዛ ደግሞ ፓስኬ የሚባል አለ። እዚህ ጋር ዲቴል ልንገራችሁ። ኤኒ ታይም አካውንት ከሰው ስትገዙ ወይም ቼክ ማድረግ ያለባችሁ ፓስኬ ማለት አንድ ሰው የራሱን በጉግል አካውንት አማካኝነት ፓስኬ ይሞላል። በምን ነው? በአሻራ ወይም በፌስ በተለያዩ ነገሮች አድ ያደርጋል፣ በፓስወርድ በፓተርን ማለት ነው። እና ሶ አብዛኛው ጊዜ ሰው የሚሸወደው ምንድን ነው? ለምሳሌ እኔ ጋር የሚያጋጥሙት ወይም የቲክቶክ አካውንት ሲሸጥ የሚያጋጥመው ለምሳሌ የዚህኛውን ፓስኬ እኔ ልምናልና በአሻራዬ ወይም በተለያዩ ነገሮች ፓስኬ ከሞላው በኋላ ለአንድ ሰው ኢሜይል ማስቀይራለሁ፣ ስልክ ቁጥርን ማስቀይራለሁ። ልክ ያ ከተቀየረ በኋላ በዚህ ፓስኬ አማካኝነት መሙላት እችላለሁ፣ መመለስ ይችላሉ አካውንቱን ማለት ነው። በዚህ አማካኝነት የብዙዎች አካውንት ሽጦ በጣም በብዙ ብር ገዝተው ምናምን እየተመለሰ አለና ስለዚህ ከሰው አካውንት ስገዙ ዲቴል ይህንን ነገር ቼክ ማድረግ አለባችሁ። ክሬት ፓስኬ ካላለ በስተቀር ወይም እንደዚህ ስትነኩ እዚህ ጋር እንደምታዩት በጉግል አማካኝነት ፓስኬ አድ ከተደረገ እዚህ ጋር የድሌት ምልክቷን ነክታችሁ ከዚህ ያንን ዲቫይስ ወይም ያንን የተሞላውን ፓስኬ ግዴታ ሪሙቭ ማድረግ አለባችሁ። ሶ እዚህ ጋር ክሬት ፓስኬ ስትሉ ዊ ዌንት አብል ቱ ሴቭ ዩር ፓስኬ ኢን ቲክቶክ ምናምን ብሎ እንደዚህ ካመጣ ምናልባት የእናንተ ዲቫይስ አዲስ ከሆነ አዲስ ሎጊን የምታደርጉ ከሆነ አዲስ ስለሆነ ሊያደርግላችሁ ይችላል። ምክንያቱም ከዚህ በፊት ስላለመደው አካውንቱ ይህንን ዲቫይስ ማለት ነውና ሶ ችግር የለውም። እሱ ግን ድሌት ማድረግ አለባችሁ። ከዚህ በፊት አድ የተደረገ ፓስኬ ካለ ድሌት ማድረግ አለባችሁ ማለት ነው። ስለዚህ የእናንተ ደግሞ ኖርማል ዲቫይስ ልክ እንደኔ ይህ አካውንት እዚህ ዲቫይስ ላይ በትንሹ ከ5 እና 6 ወራት በላይ ቆይቷል። ስለዚህ አዲስ ከሆነ አድ ማድረግ ስለሚችል እዚህ ጋር ክሬት ፓስኬ ይለዋለሁ። ሶ ክሬት ፓስኬ ካልኩ በኋላ ኤፒኬ ኢትዮ ሚሊዮን አፕሊኬሽን ነው ይላል። ከታች ደግሞ በዚህኛው ኢሜይል ላደርግልህ ወይስ ሌላ ትመርጣለህ ብሎ የተለያዩ ኢሜይሎችን ያመጣልኛል። ሶ እኔ ምን አደርጋለሁ? በዚህኛው ኢሜይል ከመረጣችሁ በኋላ ኮንቲኒው ትላላችሁ። ኮንቲኒው ካላችሁ በኋላ
ግዴታ ይህንን ማድረግ አለባችሁ። ምናልባት ኢሜይላችሁን ብትረሱ ወይም ስልክ ቁጥራችሁን ብትረሱ በዚህ በአሻራችሁ አማካኝነት በኢሜይላችሁ አማካኝነት ስለምትመልሱ እዚህ ጋር ፓስኬ አድ ማድረግ አለባችሁ። ሶ እስካሁን ይህንን ቪዲዮ ላይክ ሳብስክራይብ ሳታደርጉ የምታዩ ከሆነ እኔን ስለሚጠቅመኝ ፕሊስ ሳብስክራይብ አድርጉ፣ ላይክ አድርጉ። በዚህ ዓመት 100,000 ሳብስክራይበር መግባት አላማ ስለያዝኩ ማለት ነው። እና ከዛ እዚህ ጋር ኮንቲኒው፣ ከዛ እዚህ ጋር የጣት አሻራችሁ ከሆነ የጣት አሻራችሁን ካልሆነ ደግሞ ዩዝ ፓተር ይላል። ፓተር ከፈለጋችሁ መሙላት ትችላላችሁ። እኔ በጣት አሻራዬ ስለምፈልግ እዚህ ጋር ፓስኬን በጣት አሻራዬ ሞልቻለሁ ማለት ነው። እና እዚህ ጋር እንደምታዩት ጉግል ፓስወርድ ማናጀር ብሏል። ልክ ቅድም እንደነገርኳችሁ እዚህ ላይ መታችሁ እንደዚህ የሚያመጣላችሁ ከሆነ ከሰው ስገዙ እንደዚህ የሚያመጣላችሁ ከሆነ ካልሆነ ደግሞ ቼክ ስታደርጉ እንደዚህ የሚያመጣላችሁ ከሆነ እዚች ጋር የድሌት ምልክቷን ነክታችሁ መደለት አለባችሁ። ከዛ በተጨማሪ ደግሞ የሌላ ሰው አሻራ ምናምን አድ ማድረግ የምትፈልጉ ከሆነ ደግሞ አድ ፓስኬ ብላችሁም ሌላ ኢሜይሎችን በመጠቀም በቀላሉ ማድረግ ትችላላችሁ። ሶ አሁን እኔ እዚህ ጋር ሁሉንም አድ አድርጌያለሁ። ቅድም ቼክ ስናደርግ የነበረው አላ እሱን ደግሞ አሁን ቼክ እናደርጋለን። እዚህ ጋር 3 ነጠብጣባ፣ ከዛ ደግሞ ሴቲንግ እንደ ፕራይቬሲ፣ ከዛ በመቀጠል ደግሞ እዚህ ጋር ሴኩሪቲ እንደ ፐርሚሽን፣ ከዛ በመቀጠል ደግሞ ሴኩሪቲ ቼክ አፕ ይላል። እስቲ አያችኋ ቅድም 3 ብቻ ነበር፣ እዚህ ጋር እንደምታዩት 6ቱንም አድ አድርጌያለሁ ማለት ነው። እንደዚህ በማድረግ አካውንታችሁን ሴኩር ማድረግ ትችላላችሁ። አይ ሆፕ ይህ ቪዲዮ በጣም እንደጠቀማችሁና ከብዙ ነገር እንደጠቀማችሁ እርግጠኛ ነኝ። ስለዚህ እንደዚህ አይነት ጠቃሚ የሆኑ ቪዲዮዎችን ስለመለቅ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ስለተከታተላችሁ አመሰግናለሁ። መልካም ቆይታ